የመስቃን አርዴ ምንድነው እስኪ ጥፋቱ? መብቴ አይነካ፣ የሰው መብት አልነካም፣ በማንነቴ አልደራደርም፣ በማንነቴ የምኮራ ኩሩ ህዝብ ነኝ፣ አትንኩኝ አልነካም በማለት በተደጋጋሚ መሪውን ጠይቋል። በሰላማዊ መንገድ ጥያቄውን አቅርቧል። የሚመለከተው አካል ወንበር ላይ ያስቀመጣቸው የናጡት ነካሾች ግን ጆሮ ዳባ ብለው ተሳልቀውበታል። አሁን ለዚህ ቡታጅራ ከተማ ላይ ለተፈጠረው ህዝባዊ ሐመጽ ተጠያቂዎቹ ከክልል ጀምሮ እስከ ዞን ያሉ የተሰገሰጉ ሰው በላ መሪዎች ናቸው። አሁንም የሚመለከተው አካል ወርዶ ምላሽ ይስጥ። የሚመለከተው አካል ያጥራ ያዝ። ለሰላሙ መስዋዕትነት እየከፈሉ ያሉ ወጣቶችን ከመምታት ከመግደል ይቆጠብ። አዎ እደግመዋለሁ፣ በማንነቱ የሚደራደር ማንነቱን አሳልፎ የሚሰጥ ትውልድ የለም። የመስቃኑ ማህበረሰብ የዋህነት እንደ ጅልነት እየቆጠሩ ቅንነቱ እንደ ቂልነት እየቆጠሩ ላዩ ላይ እንዲጨፈርበት ሲሰራ ቆይቷል። አሁን ግን በቃኝ ብሏል። አዎ በቃኝ። አሁን አቅሙን እያሳየ ይገኛል። ከዚህ በኋላ መሪዎቻችን ሰከን ብላችሁ ለምትሰሩት ነገር ሰከን ብላችሁ ስትወስኑ ማን አለ ምን ይደርስብኛል የሚለው ነገር እንድታጤኑ ያስተምሯቸዋል ብዬ አስባለሁ። ወጣቱ ምንም አይደለም ፍላጎቱ የእናንተን ስልጣን መቀራመት አይደለም። መብቴ ይከበርልኝ፣ ማንነቴ መከበሪያዬ ነው፣ ማንነቴ መጠሪያዬ ነው፣ የመኖሬ ትርጉም ነው እያለ ነው ያለው። ቅንነቱ እንደ ቂልነት አይቆጠር። ህዝበ ወጣት ሆይ ሚዲያ ያላችሁ የዘመኑ ጦር ሚዲያ ነው። ሚዲያዎቻችሁ ተጠቀሙበት። ፌስቡክ፣ ዩቲዩብ፣ ቴሌግራም፣ ቲክቶክ ሁሉም ተጠቀሙ። ሚዲያውን አጨናንቁት። ማንም በማንም ላይ እንዲፈነጭ አልተፈቀደም። ሌላው በቡታጅራ ከተማ ምንም ሊፈጠር አይችልም። ቡታጅራ በህዝቦቿ ቡታጅራ በልጆቿ እርምጃ እየወሰደች ነው። ምክንያቱ ደግሞ ምሩ ተብለው የተመረጡ መሪዎች ችላ ስላሉ ለማስታወስ ያህል ብቻ እንጂ ያሁኑ ከልክ በላይ ገንፍሎ ወጥቶበታል የመስቃኑ አርዴ። ከዚህም በኋላ ይቀጥላል። ንጹሃን መታሰር ይቁም። የሚመለከተው አካል እታች ላይ ክልል ላይ ሆነው የመስቃኑ ማህበረሰብ እታች ሆኖ እንዲደፈቅ ሴራ እየጠነሰሱ ወደታች እያወረዱለት ከልማቱ እንዲስተጓጎል እየሰሩበት እድሜ ልኩ እንዲሞት ሲያደርጉት የነበሩ መሪዎች የፌደራል መሪ ወጥቶ እታች ወርዶ ይፈትሽ። የመስቃኑ አርዴ ምንም አይደለም ጥያቄው፣ ባህል ማንነቴ አይነካ ነው። የሰውን አልነካም የራሴን አትንኩብኝ ነው። ባህል ማንነት ሊሸጥ ሊለወጥ ሊቀየር ሊተው ሊጣል የሚችል ጉዳይ አይደለም። አሁንም እንላለን የመስቃኑ አርዴ በማንነቱ ሊደራደር አይችልም።